ሰላም በመላው ዓለም የምትገኙ ውድ ኢትዮጵያውያን የሀገሬ ልጆች እንዴት ናችሁ? ሁሉ ሰላም፣ ሁሉ መልካም። ሰላማችሁ ብዝት ይበል፣ መልካማችሁ ብዝት ይበል። እንግዲህ በሰሞኑ በሶሻል ሚዲያ እንደምናየው የሰሜን ወሎ ራያ ዞቦ፣ ራያ ቆቦ፣ በአጠቃላይ ሰሜን ወሎ ያኔ ከዛው የወጡ ወጣቶች ናቸው እና በቀይ ባህር ያለቁት ሀዘን ላይ ናት። የሰሜን ወሎ እናትና አባቶች፣ ወላጆች፣ ቤተሰቦች በጣም በከባድ ሁኔታ ከምን ጊዜውም በተለየ ያኔ ኢትዮጵያ በተለይ አማራ ክልል ሁልጊዜ ሀዘን ላይ ሁልጊዜ ለቅሶ ላይ ናት። እናቶቻችን ሀዘን ላይ ናቸው፣ ለቅሶ ላይ ናቸው። በተለያየ ምክንያት ያው በጦርነቱም ልጆቻቸውን እያጡ ነው። ግን ያሁኑ በጣም ይለያል እና ሀዘን ላይ ናቸው። ጨለማ ወርሷቸዋል፣ ሀዘን ወርሷቸዋል። አላህ እኔ እንጃ ምን እንደሚያጽናናቸው ምን ቀልባቸውን እንደሚመልሳቸው አላሁ አለም። አላህ ይሶብራቸው። ነገሩ የሆነው የዛሬ 12 ቀን አካባቢ ነው። ያው ዜናው የተሰማው እንደዛ አካባቢ ነው። ከጅቡቲ የተነሳችዋ መርከብ ወደ የመን እንደተላከች ግማሽ መንገድ ላይ ስትደርስ ኔትወርኩ ይቋረጣል። ኔትወርኩ ተቋረጠ። የመን የሚጠብቁት ደላሎች ኔትወርክ ተቋረጠባቸው። ከዛ ከአንድ ቀን ምናምን ጥበቃ በኋላ ለቤተሰቦቻቸው ጀልባዋ ተገልብጣለች እና ልጆቹ አልቀዋል ብለው አረዱ ማለት ነው። ያው ቤተሰብ ሀዘን ላይ ሆኖ ሳለ እንደገና ግማሽም አይ ላይገለበጥ ይችላል የኔትወርክ መቋረጥ ነው እንጂ ተብሎ እየተፈለጉ ነበረ። ግማሹም በባህር አሳሽ ታግተው ነው፣ በባህር በሚያስሱ ሰላዮች ታግተው ነው፣ አልተገለበጠችም። ግማሹም ተገልብጧል ጀልባው እያሉ እየተወዛገብን ባለንበት ሰዓት ከትላንት ወዳና ትላንት ዛሬ ያው እውነታውን አውቀናል። የእውነትም ጀልባው ተገልብጧል። ወንድሞቻችን እህቶቻችን አልቀዋል፣ ሊያሳቀልብ ሆነዋል። እና አሊላሂ ወይና አሊህ ራጂዑን እና በጣም ያሳዝናል፣ በጣም ያሳዝናል። በሚገርም ሁኔታ የላኳቸውም ይሆን የተቀበሏቸው ደላሎች ምንም የሚያውቁት ነገር የለም። ወደ ጀልባው ይገልበጥ ይታገት፣ ያው በስም ይገለበጣል። ተገልብጦ ነው የቀሩት ኔትወርካቸው የተቋረጠው በሚለው ግምት ለቤተሰብ አረዱ እንጂ ምንም ያገኙት ነገር እና ያጣሩት ነገር የለም። በሚገርም ሁኔታ ሬሳቸው ወደ የመን መሄድ ሲገባው እንግዲህ ተንሳፎ ወደ የት ነው የተገኘው? ሬሳቸው ተንሳፎ ወደ የት ነው የመጣው? ወደ ሳውዲ አረቢያ። እንግዲህ ከ5 ቀን ከ6 ቀን በኋላ ጠፋች የተባለው እንደውም ከ11 ቀን በፊት ነው። እንግዲህ ከ8 ቀን ያላነሰ ከ8 ቀን በኋላ አስከሬናቸው ወደ የመን መሄድ ሲገባው ወደ ሳውዲ አረቢያ ወደ ጄዛን ድንበር አካባቢ ነው አስከሬናቸው የተገኘውና አስከሬኑን ቪዲዮ ማየት የፈለጋችሁ ብሬክስ ላይ ማየት ትችላላችሁ። ብሬክስ ሀበሻዊ ዩቲዩብም አለው፣ ቲክቶክም አለው፣ ቴሌግራምም አለው። ብሬክስ ሀበሻዊ ብላችሁ ብትገቡ ታገኙታላችሁ ማለት ነው። የማየት ችሎታው ካላችሁ፣ የማየት ድፍረቱ ካላችሁ፣ ወላጅ አለመሆን እንደ ወላጅ አለመሆን እኔ ይብላኝ ለእናትና አባቶቻቸው፣ ይብላኝ ለእናትና ለአባቶቻቸው። የምትወዱትን ሰው የምንወደውን ሰው ማጣት ቀላል አይደለም። በሞት ማጣት ቀላል አይደለም። ሞት ቀላል አይደለም። እንኳን እንደዚህ በርገረማ ባህር ላይ ድፍት ብለው ቀርተው ያልፍልናል ብለው ሄደው ድፍት ብለው ቀርተው ፍስስ ብለው ቀርተው አይደለም አስታሞ ተቀብሮም የማይቻል ነገር ነው የሞት ሀዘን። ሱብሃንአላህ። አላህ መቼም ስንረከበው ያጠነክረናል። ስንሸከመው የሆነ የምንወደውን ሰው ሲወስድብን ማጠንከሪያውን ሰጥቶ ነው፣ ማጠንከሪያውን ይሰጠናል እንጂ አላህ በሱ በቁድራው ማለት ነው። እንደዛ ነው እንጂ በጣም ቀላል አይደለም። አላህ ይሶብራቸው እናትና አባቶቻቸውን፣ ቤተሰቦቻቸውን፣ ሟቾቹንም አላህ የጀነት ይበላቸው። እና ያው በባህር ቢሞት በርገረማ በድንገት አደጋ ቢሞት ያው የጀነት ነው ተብሏልና አላህ የጀነት ያርጋቸው። ዙሮ እንዲህ እያለ በትላንትናው ዕለት ከትላንት ወደ አካባቢ አስከሬናቸው
ተገኝቷል። አስከሬናቸው አለወጉ ነው የሆነው። እኔ የእውነት ብሬክስ ቲክቶክ ላይ ትንሽዬ ነው እንደዚህ በሳብ ሲያረጓት ነው እንጂ ያየሁት እንትኑ ላይ አልገባሁም፣ ቴሌግራሙ ላይ አልገባሁም። ቴሌግራም ላይ ገብቶ የማየት ድፍረቱም ወኔውም የለኝም። እውነት በጣም ከባድ ነው። ያዩ ልጆች እንደሚያወሩት ከሆነ ከባድ ነው እና በጣም ከባድ ነው። አላህ ይሶብራቸው፣ አላህ ይሶብራቸው፣ አላህ ይሶብራቸው። ከአንድ ቤት ሁለት ወንድማማቾች ሞተዋል። የ11፣ የ12፣ የ13፣ የ14 ዓመት ልጆች ናቸው። ከብት ከሚጠብቁበት አሞኛኝተው ደልለዋቸው ይዘዋቸው የሄዱ ናቸው። የት ልጆቻችን ጠፉ እያሉ የሚፈለጉ ናቸው። እንግዲህ የዛሬ ወር አካባቢ እንደዚያው ጀልባ ተገልብጦ 180 ኢትዮጵያውያን ከዚያው ከሰሜን ወሎ ተገልብጠው ያለቁ ልጆች አሉ። አሁን ለሁለተኛ ወር ባልሞላ ውስጥ እንግዲህ በዚህ 2 ወር ውስጥ ማለት ነው ትላንትና የተገለበጡት 181 ናቸው። በ3 ወር ባልሞላ ውስጥ 180 እና 181 ስንት ነው? ደምሩት። 261 አስባችሁታል? የሀገሮቻችን ልጆች እያለቁ ነው። የሀገሮቻችን ልጆች እያለቁ ነው። እንደው ምን ይሻላል? እንዴት ብለን እንከልክላቸው? እዚህ ወደ ሳውዲ ሲሄዱ ድንበር እንኳን ቢሻገሩ ድንበር ከተሻገሩ ሸብክ ከተሻገሩ በኋላ እዚህ ድንበር ላይ ሳውዲ ድንበር ላይ ታጣቂ ነው የሚጠብቃቸው። የታጠቀ ኃይል በሞርተርና በድሽቃ ነው የሚመታቸው የሚገድላቸው። እንዴት ነው እንደው በሳውዲ አረቢያ ያላችሁ እህቶች፣ ወንድሞች፣ እንደው ሚስቶች ወይም ባሎች እንምጣ ሲሏችሁ አትምጡ በሏቸው። ከቻላችሁ በቪዛ በኮንትራትም ይሁን በፍሪ ቪዛም ይሁን በፕሌን ሂደው እንደሆኑ ይሁኑ። በፕሌን ሂደው እስር ቤትም ገቡ፣ ምግብ የሌለበትም ገቡ፣ ራባቸውም ጠማቸውም በፕሌን ቪዛ እያመቻቻችሁ ውሰዷቸው። በባህር ነው አትበሉ። አብዛኛው በእርግጥ አይናገሩም። አብዛኛዎቹ ልጆች አይናገሩም። ዝም ብለው ነው መንገድ የሚገቡት። ሳያማክሩ ነው ጅቡቲ ነኝ፣ ሳያማክሩ ነው የመን ነኝ የሚሉት ማለት ነው። በጣም ከባድ ነው። የመን ነኝ ሲልሽ የሆነ ወንድምሽ ወይም የሆነ ልጅሽ ወይም የሆነ ባልሽ መቼም ዝም ማለት ይከብዳል። እውነት ግን ለሚቀጥለው እንደው ቆራጥ ውሳኔ ወስናችሁ በባህር እንመጣለን የሚል ሀሳብ ካላቸው ስልካቸው ሳውዲ አረቢያ ያላችሁ እህቶች ወንድሞች ስልካቸውን አጥፉ። ስልካቸውን በቃ ማን ይቀበላል? የሚቀበለኝ የለኝም ሲል ይቀራል ማለት ነው። ምናልባት ቢያደርጉት ብለን ነው። ግን አገር ቤትም መኖሪያ አይደለም፣ እየኖሩ አይደለም። እውነት እየኖሩ አይደለም። ከባድ ነው። በተለይ አሁን አማራ ክልል ላይ ያለ ጉድ እንግዲህ 5 ዓመት ሊሆናቸው ነው። ገበሬው ሞፈር ቀንበር ተሸክሞ ከስቦ ከገባ 5 ዓመት ሊሆነው ነው። አርሶ ማብላት አልተቻለም። ከስብ መከሰብ አልተቻለም። ቢዘራ አይታረምም። ቢታረም አይታጨድም። ቢታጨድ አይወቃም። ምክንያቱም አማራ ክልል ላይ ጦርነት ነው። ገበያ ከዚህ ብሎ እንግዲህ ከአንዱ ገበያ አንዱ ገበያ ተዘዋዝሮ ማሻአላ የአሁኑ ወንድሞቻችን ጎበዝ ናቸው። በንግዱም ቢገቡ ቀጥ ነው፣ ብስል ናቸው። ግን ከሀገር ከቦታ ቦታ ከዛው ከአማራ ክልል እንኳን ተንቀሳቅሶ ለመስራት በጣም ከባድ እየሆነ ነው። ከባድ ሁኔታ ላይ ነው ያለው አማራ ክልል። ለስደት የሚነሳሱት ወደው አይደለም፣ እውነት ለመናገር ግን የባሰ እየጠበቃቸው ነው። ያልፍልናል ብለው እየሄዱ እንዲሁ እየቀሩ ነው። ህይወትን ማጣት እየመጣ ነው። በቃ በድህነት አገራቸው ቢቀመጡ ይሻላል። እንደው ሳውዲ አረቢያ የምትኖሩ እህትና ወንድሞች ብሩን ላኩላቸው፣ የምትቀበሉበትን ብሩን ላኩላቸው። ብሩን በቃ ይብሉበት፣ ይጠጡበት፣ ይልበሱበት። ከሚሞቱ ይሻላል፣ ከሚያልቁ ይሻላል። የሞት እኮ ቃርሚያ የለውም አይደል? የሞት ቃርሚያ የለውም እንዴ! ሞት ምንም ቃርሚያ የለውም። እውነት አንጀት የሚበጥስ ነገር ቢኖር ሞት እና ልጆቻችሁን ላጣችሁ፣ እህት ወንድሞቻችሁን ላጣችሁ፣ ቤተሰቦቻችሁን ላጣችሁ አላህ ሰብሩን ይስጣችሁ። የሞቱትንም አላህ ጀነተል ፊርደውስ ሲወፍቃቸው እላለሁኝ። ሰላም አለይኩም ወራህመቱላሂ ወበረካቱ።